ማርያምን እያለ ባንቺ የሚምለው ያ ልጅሽ አወቅሽው ሱሰኛ ዘማዊ ሰካራም ሌባ ነው። እሷ ተሰማለች አንገት አዘን ብላ ከኃጢያቱ ይልቅ ያ ልጅሽ ያሉትን ምን ነው በደገሙት በጠሩልኝ ብላ ዓለምማ ጠዋት ፀሐይ ሌት ጨለማ ዓለምማ አንዴ ክብር አንዴ ውርደት ዛሬ ዘፈን ነገ ስግደት ዛሬ ማንገስ ነገ ማርከስ ዛሬ መራብ ነገ መብላት ዛሬ ማድነቅ ነገ መጥላት አንተ አባቴ የሞት ማምለጫ ላጥንቴ አቅም የምትሰጠው ለግሬ መርገጫ አንተ ብቻዬን ያወራውብህ አንተ ብቻዬን ያለቀስኩብህ አንተ ብቻዬን የተቆጣውህ አንተ ብቻዬን ያኮረፍኩህ ሰው ሳከብር አንተን ያጣውህ አንተ ብቻዬን እንቅልፌን ሳጣ ጎኔ የተኛ አንተ ብቻዬን እኔ ስተኛ የማትተኛ እኔ ብቻዬን ሳርና ቅጠሉ ዘመድ ወዳጅ ሁሉ ደርሶ ቢያድምብኝ አንተ ብቸኛ ሰዎች ሲከሱኝ ያልጠቆምክብኝ። በዚሁ የምንሄደው ደግሞ ወደ ምትወዱት ገጣሚ ኤልያስ ሽታውን ይሆናል። እስቲ ኤልያስን የምትወዱ እልል ብላችሁ አጨብጩ። ገጣሚ ኤልያስ ሽታውን በመካከላችን የሚገኘው ቀጣ ወደሱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያን ልጆች እንደምን ዋላችሁ? እኔ አይነት በደለኛ በፊታችሁ የሚያቆም ቸር እግዚአብሔር ስሙ የተመሰገነ ይሁን። ከዲያቆን ብስራት ጋር አንድ ግጥም እናቀርብላችኋለን። ጌታዬ ሸክም የከበደው እኔ አስጥለዋለሁ ስትል ሰምቻለሁ። እኔን የከበደኝ የእኔ ሸክም ግን ራሴ መሆኔን ደርሼበታለሁ። ሸክማችሁን ጣሉ ያልከውን አምኜ ሸክሜ ራሴ ነኝ ባንተ ቤት ልጣለው ደጅህን ለምኜ። ሰዎች ፈረዱብኝ አንተ ግን አዳንከኝ። ሰዎች ፈረዱብኝ አንተ ግን አዳንከኝ። አምላኬ ሆይ ተመስገንልኝ። ጌታዬ ሆይ ተመስገንልኝ። ሌላ ምን ቃላት? ሸክም የከበደው ስትል ሰምቻለሁ። እኔን የከበደኝ የእኔ ሸክም ግን ራሴ መሆኔን ደርሼበታለሁ። አንተን ትቼ ለቀረብኩኝ ከእጅህ ላይ የወጣሁኝ ከመዳፍህ የሸሸሁኝ የገዛ መልኬ የገዛ ክብሬ እኔን መስሎ ያታለለኝ ከሰው በታች ስላየው ጌታዬ ሆይ ይቅር በለኝ። ከሰው በታች ስላየውክ ጌታዬ ሆይ ይቅር በለኝ። መኖር ስንቱን አየው ከሰው ተደብቄ በተዘጋ ደጄ ሙሉ በኩለሄ እያየኸኝ እንደሆን መሆንህን ክጄ ትግስት ባይገባኝ ዝምታህን ንቄ ለሰው ቀና ብዬ ባንተ ዘንድ ወድቄ ሰውን እንዳከበርኩ አንተን ሳላከብርህ ሰውን እንደፈራው አንተኑ ሳልፈራህ ከፍቅርህ ለራቁ ለነዛ ቀኖቼ ባክህ ይቅር በለኝ ሰውን ስለፈራሁ አንተን ረስቼ እንጂ አንዱ ቀን ካንዱ ቀን ምን ይበላለጣል? በክፉ ቀንማ ሰውነት ራሱ እንደ ሰም ይቀልጣል እኮ። ከየት መጣ ብዬ የማልለው ፍርሃት ይወረኛል። ቆይ ፍርሃት ማን ነው? ይልቅስ ስላንተ ተገረምኩ። በምን አይንህ አይተኸኝ ነው በዚህ መጠን የተወደድኩ? እኔ የምዋጋው ሰው የለኝም ክስ አልሄድም ለእውነቴ። እሺ ነው የኔ መልሴ አልፏከር በኃጢአቴ እንጂ ምድርማ ዓለምማ ጠዋት ፀሐይ ሌት ጨለማ ዓለምማ አንዴ ክብር አንዴ ውርደት ዛሬ ዘፈን ነገ ስግደት ዛሬ ማንገስ ነገ ማርከስ
ዛሬ መራብ ነገ መብላት፣ ዛሬ ማድነቅ ነገ መጥላት፣ ዛሬ ማግኘት ነገ ማጣት፣ ዛሬ ኒሻን ነገ ቅጣት፣ ዛሬ ቆፈን ነገ ሙቀት፣ ዛሬ ክብር ነገ ንቀት፣ ዛሬ አንቱ ነገ ከንቱ። ዓለም እንደዛ ነው። አንተስ ትናንት ፍቅር ዛሬ ፍቅር ነገም ፍቅር፣ በምህረት ትናንት ይቅር ዛሬም ይቅር ነገም ይቅር። አንተ ትናንትናም ዛሬም ነገም ጠባቂ የምትፈልገኝ፣ አልመጣም እያልኩ ትመጣለህ ያልከኝ፣ ልቤ ካንተ ሸሸ ባለው ነገር ሁሉ ይመካ ጀመረ። ሰብሰን ዘክቡር ውእቱ እያእመረ መኖርን አምኜ እንዲያ ስደላደል፣ ተራራ ነው ያልኩት እየሆነ ገደል፣ ሁሉን ደስታ ብዬ ለቅጽበት ሲያሞኘኝ፣ መጽናኛ ነው ያልኩት ጭራሽ ሐዘን ሆነኝ። ሸክም የከበደው ስትል ሰምቻለሁ፣ እኔን የከበደኝ የገዛ ራሴ ነው፣ ይህንን አውቃለሁ። ሰዎች ፈረዱብኝ፣ አንተ ግን አዳንከኝ። ሰዎች ፈረዱብኝ፣ አንተ ግን አዳንከኝ። አምላኬ ሆይ ተመስገንልኝ፣ ጌታዬ ሆይ ተመስገንልኝ። ሌላ ምን ቃላት? በመኖር ስንክሳር ነፍሱ የደመነው፣ ያላንተ ይህ ህይወት እንዴት ነበር ከቶ ደርሶ የሚሆነው? እንዴት ነበር የሚሆነው? ይሄ ወጀብ ደርሶ በምን ይቀዘፋል? ያላንተ ግን ስንት ምሽት እንዴት ብሎ ያልፋል? ላንዱ ትዳሩ፣ ላንዱ ማጣቱ፣ ላንዱ ጤና፣ ላንዱ ልጁ፣ ላንዱ ክብሩ፣ ላንዱ ገንዘብ፣ ምስኪን ነፍሱን በምላጭ ስለት እየቀዳደደው ይሄ እሳት ህይወት አንተ ባትኖር ግን እንደምን ነበረ ደርሶ የሚበርደው? አንተ ስጨነቅ አብረኸኝ ተጨንቀህ፣ ጊዜ እንኳን ሲጥለኝ ከኔ ጋር ወድቀህ ትገርመኛለህ። አንተ ዘመዴ፣ አንተ ወንድሜ፣ አንተ ጥላዬ፣ ሌሊት ብቻዬን ያነባውብህ እርጥብ አልጋዬ። አንተ እናቴ፣ አንተ አባቴ፣ የሞት ማምለጫ፣ ላጥንቴ አቅም የምትሰጠው ለግሬ መርገጫ። አንተ ብቻዬን ያወራውብህ፣ አንተ ብቻዬን ያለቀስኩብህ፣ አንተ ብቻዬን የተቆጣውህ፣ አንተ ብቻዬን ያኮረፍኩህ፣ ሰው ሳከብር አንተን ያጣውህ፣ አንተ ብቻዬን እንቅልፌን ሳጣ ጎኔ የተኛ፣ አንተ ብቻዬን እኔ ስተኛ የማትተኛ፣ እኔ ብቻዬን ሳርና ቅጠሉ ዘመድ ወዳጅ ሁሉ ደርሶ ቢያድምብኝ፣ አንተ ብቸኛ ሰዎች ሲከሱኝ ያልጠቆምክብኝ፣ አንተ ብቻዬን ሳር ቅጠሉ ሁሉ ዘመድ ወዳጅ ሁሉ ደርሶ ሲያድምብኝ፣ አንተ ነህ ብቸኛ ሁሉ የከሰሰኝ የማትጠቁምብኝ። አንተ ብቻዬን ሀገር አጥቼ ስሰደድ ከሰው፣ አንተ ብቻዬን እጄን ባበለው ሁሉ ሲነክሰው፣ ጊዜን ቀምሮ ጊዜ ጠብቆ ሰው ሲጸየፈኝ፣ በራሴ አፈርኩ አንተን ገፍቼ አንተ ስታቅፈኝ። ምን አይነት አባት ነህ? ምን አይነት አባት ነህ? ዓለም እንዲያርጎኝ እኔ እንዲያረኳቸው እያልኩኝ ላወራ ፈልጌ ነበረ፣ ከሐዘኔ በላይ ፍቅርህ እየመጣ እተወው ጀመረ። ምን አይነት አባት ነህ? ምን አይነት አባት ነህ? እንዴት ኃጢአተኛ እኔን ትወዳለህ? ምን አይነት አባት ነህ? ስምህን አስጠፊ እንዴት ትወዳለህ? ምን አይነት አባት ነህ? ሁሉ የሄደ ቀን እንዴት ትቀራለህ? ምን አይነት አባት ነህ? የከፋኝን ሁሉ ያመመኝን ሁሉ ያዘንኩትን ሁሉ ፈልጌ ነበረ ደርሶ ልዘረዝር የህይወቴን ስንኩል። ህመሜን ያስረሳኝ እንዴት አይተኸኝ ነው ፍቅርህ በየት በኩል? እንደዚህ እላለሁ
ላሞች ከጋጣ ላይ ድንገት ቢጠፏችሁ በለስ ባታገኙ ከእርሻዎቻችሁ ቀን ሲጥል ጠብቆ ሁሉ ቢተዋችሁ ከሁሉ በላቀው በጌታ ክርስቶስ ደስ ይበላችሁ። እኔ አልፈርድብህም በሰላም ሂዳልከኝ ዳግም እንዳልበድል በፍቅር ያየኸኝ ወደ ፍቅር ጎች ነፍሴን አፈዛለሁ እንዲህ ከወደድከኝ ወዴት ሄዳለሁ አልለይም ካንተ ከፍቅር መድረኬ አመልካለሁ አንተን ፊት ተንበርክኬ አልለይም ካንተ ከፍቅር መድረኬ አመልካለሁ አንተን ፊት ተንበርክኬ አጥንታችሁ ድረስ ቢዘልቅ እንኳን ጭንቀት አንተ ያለህ በሉት ፍርድ ያውቃል በእውነት የወጠናችሁት ቢበተን በነፋስ የነገው ከዛሬ መከራው ቢከፋስ ልባችሁን ከቶ አንድ ቃል ንገሩት እርሱ ይወደኛል እርሱ ያውቅልኛል አማኑኤል በሉት እንደ መቅደላዊት በትናንት ቢያውቋችሁ እንደ ቀራጮ ሰው ደግሞ ቢጠሯችሁ እንደዚህ ነው እንዴ እንደዚህ አናት እንዴ እያለ ዓለሙ ሐሳብ ቢሰጣችሁ እንደዚህ መልሱ አዎ በደል ተሞልቼ ነውርን ያገሳሁ ኃጢያትን በልቼ ከሰውም ከራሴም ዓለም ያባረረኝ አንድ ብቻ ወዳጅ እግዚአብሔር የቀረኝ አዎ በትክክል እንደሱ አይነት ሰው ነኝ አዎ እንደዛ አይነት ሰው ነኝ እንግዲህ ያቺን ሴት ዘማዊ ናት ሲሏት ሲገፏት ከገዛ ጌታዋ ወስደው አደረሷት እናማ ይግፏቸው እናማ ይጣሏችሁ እሱ ፊት ብትወድቁ ሌላ ምን ሻታችሁ ዓለም ተሰብስቦ ድንጋዩን ቢያነሳ ወግሮ ሊገድላችሁ በእንብርክክ ድረሱ ወደማይጸየፍ ብቸኛ ጌታችሁ እንግዲህ ይግፏችሁ ወደማትተወን ወደ ድንግል ማርያም ወስደው ይጣሏችሁ ያ ልጅሽ ይሏታል እንከን የማያውቀው ባህርን ያነጸው ንጹህ የሚለው ቃል ችሎ የማይገልጸው ያ ልጅሽ ክርስቶስ በእናትነት ነፍሷ አለቀሰች የእውነት እንባ እስኪያልቅባት ያ ልጅሽ እያሉ ነበር የቸነከሩባት ዛሬም እንደዛ ነው ምንም እኔ እንከን የሞላበት እርኩስ የሚለው ቃል ደርሶ የሚያንስበት ምንም እንኳን እኔ በሆን ደርሶ ብለው ይነግሯታል ማርያምን እያለ ባንቺ የሚምለው ያ ልጅሽ አወቅሽው ሱሰኛ ዘማዊ ሰካራም ሌባ ነው እሷ ተሰማለች አንገት አዘን ብላ ከኃጢያቱ ይልቅ ያ ልጅሽ ያሉትን ምን ነው በደገሙት በጠሩልኝ ብላ ንግስት ብትሆንም እናት ስለሆነች ያ ልጅሽ ስትሏት ያ ልጇን ፍለጋ ደግሞ ትመጣለች ያ ልጇን ፍለጋ ደግሞ ትደርሳለች አንተ ግን ሸክም የከበደው ስትል ሰምቻለሁ እኔን የከበደኝ የገዛ ራሴ ነው ይሄንን አውቃለሁ ሰዎች ፈረዱብኝ አንተ ግን አዳንከኝ ሰዎች ፈረዱብኝ አንተ ግን አዳንከኝ አምላኬ ሆይ ተመስገንልኝ ጌታዬ ሆይ ተመስገንልኝ ሌላ ምን ቃል አለኝ
እሺ ገጣሚ ኬቢሻንም ኤልያስንም በእውነት ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር አይስጥልን፣ ብራችሁ አይንጠፍ። ሁልጊዜ ቅድስት ቤተክርስቲያን ፊት ቆሞ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን።
Yeah.